በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የግዕዝ ተማሪዎቻችን እንዴት ቆያችሁ? እንኳን ለሊቀ መላእክት ለቅዱስ ሚካኤል በዓል አደረሰን አደረሳችሁ። ዛሬ እንግዲህ የምንጀምረው የሐሙስ ውዳሴ ማርያምን ነው። ባለፉት ጊዜያት የዘወትር ጸሎትን፣ የሰኞ ውዳሴ ማርያምን፣ የማክሰኞ ውዳሴ ማርያምን፣ የሮብ ውዳሴ ማርያም ጨርሰን ዛሬ ደግሞ የሐሙስ ውዳሴ ማርያምን የምንጀምርበት ቀን ነው። እንግዲህ በሐሙስ ውዳሴ ማርያም ውስጥ እነዚህ 7 ክፍሎች አሉ። አንደኛ ዕፀ እንተ ርእየ፣ ሁለተኛ ትምክህተ ኩልነ፣ ሶስተኛ ኦዝመንክር ወእጹብ፣ አራተኛ ኦዝመንክር ነሳ፣ አምስተኛ መኃለ እግዚአብሔር ለዳዊት፣ ስድስተኛ ዳዊት ዘነግሰ፣ ሰባተኛ አሐዱ ዘእምቅድስት ሥላሴ። እነዚህ እንግዲህ በሐሙስ ውዳሴ ማርያም ውስጥ የሚገኙ ክፍሎች ናቸው። እንደተለመደው እንግዲህ ተነሽ ሺ በሚል ተወክሏል። ወዳቂ ቂ በሚል ተወክሏል። ሰያፍ ፍ በሚል ፊደል ተወክሏል። ተጣይ ይ በሚል ተወክሏል። ኪሩቤል እና ጸለየ ጠንካራ ድምፅ ይጠቀማሉ። አሐዱና ማርያም ላላ ያለ ድምፅ ይጠቀማሉ። እንግዲህ የእነዚህ ድምፆች በኋላ ባሉት በዘወትር ጸሎት፣ በሰኞ ውዳሴ ማርያም፣ በማክሰኞ ደበረ ውዳሴ ማርያም ላይ ድምፃቸውን ብያለሁ። ከዛ እያያችሁ ማንበብ ትችላላችሁ። መያዝ የሚገባችሁ ኪሩቤል ላይ ያለውን ድምፅ፣ ጸለየ ጋ ያለውን ድምፅ፣ አሃዱ ጋ ያለውን ድምፅ፣ ማርያም ጋ ያለውን ድምፅ፣ እነዚህ 4ቱን ድምፆች ብቻ እያያችሁ እነሱን ድምፆች ሴቭ አድርጋችሁ ወይም ይዛችሁ ማንበብ ትችላላችሁ ማለት ነው። ቀጥታ አሁን ወደ ውዳሴ ማርያሙ ትምህርት እንሄዳለን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወአጽቂሃ ኢትውኢ ትመስል ማርያም ድንግል ዘእንበለ ርኩስ ተሰባ እምኔሃ ቃለ አብ ወኢያወአያ እሳተ መለኮቱ ለድንግል እምድኅረ ወለደቶ ድንግልናሃ ተረክበ ወመለኮቱ ይተወለጠ ኮነ ወልደ እጓለ እመሕያው አምላክ ዘበአማን መጻ ወአድኀነነ ሰአሊ ለነ ቅድስት ይላል ማለት ነው። ይቆያል።